የህወሓት ቡድን የአፋር ክልልን ወሰን አልፎ በንጹሃን አርብቶ አደሮች ላይ ጥቃት መፈጸሙን የአፋር ክልል ኮሚኒኬሽን ቢሮ አስታወቀ። የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ የህወሓት ቡድን ትናንት ጥቅምት 26 ቀን 2018 ሌሊት ለዛሬ አጥቢያ 6 ሰዓት ገደማ ባወጣው መግለጫ የህወሓት ቡድን የክልሉን ወሰን አልፎ ጥቃት እንደከፈተ አስታውቋል። ክልሉ በመግለጫው ከጥፋቱ የማይማረው የህወሓት ቡድን ትናንት ጥቅምት 26 ቀን 2018 ምሽት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት መቆጣጠሩንና ንጹሃኑን በሞርታርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ብሏል። የህወሓት ቡድን በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲልም አክሏል። ይህ የህወሓት ጠብጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳዱ የአፋር ሽማግሌ እንዲመለሱ ቢማጸኗቸውም አሻፈረኝ በማለት ግጭቱን አስከትለዋል ሲልም ኮሚኒኬሽን ቢሮ በመግለጫው አስታውቋል። የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን ይወጣል ሲልም አሳስበዋል። በተመሳሳይ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በዚህ ጉዳይ ላይ በማህበራዊ ትስስር ገጻቸው በትግረኛ ቋንቋ ባሰፈሩት ጽሑፍ ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል ብለዋል። ጥቂት የትግራይ ኃይሎች አመራሮች በሻዕቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ ጀምረዋል ያለው አቶ ጌታቸው እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት በቂ ከበቂ በላይ ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እነን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው። ዳግም መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም ለኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። መከላከያ ሰራዊት ፓርቲ አይደለም። ተወዳድሮ ስልጣን አይዝም። በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም እንዋጋው። እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው። ኢትዮጵያ ህዝብም በመከላከያ ሰራዊት ወዳጆችም ትንሽ ሴንሲቲቭ ሳብጀክት ላነሳ ነው። በሁላችንም ጋር ይደርሳል ተብሎ የሚታሰብ ሁላችንም የሚመለከት አንድ ሴንሲቲቭ ሳብጀክት እንትን ነው ላነሳ ነውና እስቲ የሚደረገውን ያደርጋችሁ ጠብቁኝ። ይሄ ላይክ ኮሜንት ሼር ምናምን። ከቅርቡ እንግዲህ እንደሚነገረው እንደሚወራው መረጃ ከሆነ የኤርትራ ገቨርንመንት እና ኢሳያስ አፈወርቂና የቲፒኤልኤፍ ገቨርንመንት ወይ ደግሞ የቲፒኤልኤፍ አስተዳደር ሁለቱ ጥምረት ፈጥረዋል ኢትዮጵያን ለመውጋት የሚባሉ ነገሮች የተናገሩ ነበረ። የተወሰኑ የሚያሳዩት ነገሮች የተወሰኑ መረጃዎች እንደሚያሳዩት ከሆነ አሁን እንዲህ የሆኑ ጥምረቶች አሉ። ፐርሰናሊ እነዚህ መረጃዎች ለእናንተ አላመጣቸውም እንጂ ብዙ መረጃዎች አሉ፣ የወጡ መረጃዎች ኢቭን መሳሪያ ሁሉ እስከ መቀባበል ድረስ የደረሱበት ጊዜዎች አሉና ያው እነዛ መረጃዎች ለእናንተ እዚህ ጋር መናገር ያው ትንሽ ስለሚለው እነሱ መረጃዎች ማልነግራችሁ እንጂ አሉ የተወሰኑ እንትኖች የተወሰኑ ኮሊሽኖች አሉ። ታዲያ እዚህ ጋር የምትመለከቱት ዘ ኤርትራን ፖስት የተባለው አንድ ኦፊሻል የሆነ በትዊተር ወይ ደግሞ በኤክስ ፔጅ ላይ የሚገኘው ቬሪፋይድ የሆነ አንድ የሶሻል ሚዲያ ፔጅ አለ። የሶሻል ሚዲያ ፔጅ ኦፊሻል የኤርትራን ፔጅ አይደለም፣ ወይ ደግሞ ኦፊሻል በኤርትራ ራን የሚደረግ የኤርትራን ፕሬስ አካል አይደለም። ኢቭን የኤርትራን ገቨርንመንት ይቃወማሉ ተብሎ ከሚታሰቡ ሶሻል ሚዲያ እንትኖች መካከል አንደኛው ነው። የኢሳያስን ይሄ ሁሉ ዓመት መምራት የሚቃወም ነው። ፍሪ ኤሪትሪያ በሚባል እንትኑ ይታወቃል። ይሄ እንትን ማለት ነው። ይህ አካውንት በትናንትናው ዕለት አንድ ፎቶ አጋርቶ ነበረ።
ኢኮኖሚስት የተባለው ጋዜጣ ኢኮኖሚስት የተባለው ብሎግ ያወጣውን ጽሁፍ ነበር የተመለከተው። ስለዚህ ይህ ጽሁፍ የሚናገረው ምንድነው ዘ ግሬተር ኤሪትሪያ ደግሞ ታላቁ ኤርትራ የሚባለውን ሀሳብ ቲፒኤልኤፍ እያቀነቀነው ነው የሚገኘው የሚለውን ጽሁፍ ነበር እንግዲህ ይሄ ፔጅ ያጋራው። ሶ ዘ ግሬተር ትግራይ የሚባለው አይዲያ ምን መሰላችሁ? የቲፒኤልኤፍ አመራሮችና ቲፒኤልኤፍ ውስጥ የሚገኙ ኢንፍሉዌንሻል ሰዎች ኖት ጀስት ሚሊተሪ ፓክት የሚሊተሪ ስምምነት ብቻ አይደለም ከኤርትራ ጋር የሚፈልጉት መዋሃድም ይፈልጋሉ። ተዋህደውም ግሬተር ትግራይ የምትባለውን ነገር መመስረት ይፈልጋሉ የሚል ፖስት ነበረ። some influential Tigrayans want more than temporary military pact. The border between Tigray and Eritrea was imposed on us by colonialism, says the senior TPLF official. በኮሎኒያሊዝም ሆኖ በቅኝ ግዛት አማካኝነት ነው በትግራይና በኤርትራ መካከል ያለው ቦርደር የተሰራልና ትክክለኛ ቦርደር አይደለም። ስለዚህ ተቀላቅለን ግሬተር ትግራይ የምትባለው ሀሳብ ማለት ነው። ታዲያ እንግዲህ ይሄ ፖስት እንደምትመለከቱ እንደተናገሩ ከሆነ TPLF official stated that they not only seek a military pact with Eritrea but also aim to annex Eritrea. annex ማለት ምን መሰላችሁ? ፖለቲካሊ ወር ደግሞ በዚህ በውጊያ ምናምን ወደ ራሳቸው መጠቅለል ማለት ነው። annex ማለት ለምሳሌ በ2014 በፈረንጆች አቆጣጠር ሩሲያ ክራይሚያ የምትባለውን ቦታ አኔክስ ስታረጋት ማለት ነው። የዩክሬን ቦታ ነበረችው ግን በቃ በጦርነት ይዟት አኔክስ ማድረግ እንደዛ ማለት ነው። with Eritrea but also aim to annex Eritrea to create the greater Tigray nation. We Eritreans firmly reject the idea of the greater Tigray. so ይሄ ፖስት የተናገረው ምንድነው? ግሬተር ትግራይ የምትባለውን ነገር ከኤርትራ ጋር ፓክት ሆኖ ከኤርትራ ጋር ጥምረት ፈጥሮ ግሬተር ትግራይ የምትባለውን ሀሳብ ሙሉ በሙሉ ኤርትራውያን ሪጀክት እናደርጓለን የሚል ነገር የተናገረው ኢኮኖሚስት ባወጣው ጽሁፍ ላይ ተንተርሰው ነው እንግዲህ ነገር የጻፉት። ኦፊሻሊ ከኤርትራም ገቨርንመንት ሆነ ከቲፒኤልኤፍ የወጣ ነገር የለም። ቲፒኤልኤፍ አመራሮችም አዎ ከኤርትራ ጋር ኤርትራን አኔክስ ማድረግ ኤርትራ ወደኛ ጠቅለን ግሬተር ትግራይ መፍጠር እንፈልጋለን የሚል ናሬቲቭ አልተናገሩም። እንዲሁም ደግሞ ኤርትራም ገቨርንመንት እንደዚህ አስበዋል የሚል ቲፒኤልኤፍ አላወጣም። ኢኮኖሚስት ብዙ ጊዜ እንደዚህ አይነት መረጃዎች በማውጣት ይታወቃል። እንደዚህ አይነት መረጃዎች ሊክ በማድረግ ቀደም ብሎ ከመውጣታቸው በፊት ማለት ነው። እዛም ነው ይሄ ፖስት የምትመለከቱት ዘኤርትሪያን ፖስት የተባለው ኢኮኖሚስትን ኮት በማድረግ ይሄን ነገር የተናገረው። ኢኮኖሚስት ኢዝ ካይንድ ኦፍ ሪላየብል የሆነ ጋዜጣ። ምናልባት እነዚህ ኢንቴንሽኖች በሁለቱ ገቨርንመንቶች መካከል በቲፒኤልኤፍ አስተዳደርና በኤርትራ ገቨርንመንት መካከል የተፈጠሩትን ሚሊተሪ ፓክቶች ወይ ደግሞ የጦር ስምምነቶች የጦር መስማማቶች ጉዳይ ላይ ጥላሸት ሊቀባ ይችላል ተብሎ የሚታሰብ መረጃ ነው። የጦር እንትናቸው ደግሞ ያው ብዙ ጊዜ እንደሚታየው ነው ከቲፒኤልኤፍ ጋር ያለው ሪሌሽን ቅድም እንዳልኳችሁ ነው። መረጃዎች እዚህ ጋር በደንብ እንትን አይወጡም እንጂ ብዙ መረጃዎች አሉ። መሳሪያ እስከ መቀባበል ከኤርትራ የመጡ መሳሪያዎች እንደሆኑ የሚታወቁ ኢቨን ላይክ ሞርታሮች ከበድ ያሉ መሳሪያዎች ሁሉ እና ኢግላ የሚባሉ መሳሪያዎች አሉ። ያው ዝርዝሩን በደንብ እንትን አላችሁም ብቻ እነሱ ሁሉ እስከ መቀባበል ደረጃ ድረስ እንደደረሱ ብዙ ሰው ያውቃል። ትንሽ ሪስኪ ናቸው እንደዚህ ሀገራዊ ጉዳዮች ምናምን በሚወሩበት ሰዓት ላይ ሴንሲቲቭ ናቸው እና ወደ እነዚህ ጉዳዮችን በደንብ እንድገባላችሁ። ሻሽመኔ መጥቼ ብሰራ ልትቀጠቅጡኝ ነው? ምንድን ነው ችግሩ? የኤርትራ እንኳን የተፈታ ምን ነካችሁ እንዴ? የኤርትራ ፈተንስ እዚህ ወልቃይት ራያ አሁን ብዙ የምንባላበትን ጉዳይ በጣም በሚገርም ሁኔታ ያኔ እንዲያው በገቡት ቃል ልክና ባሉት ልክ ሄደውበት ቢሆን የአማራ ክልልም የትግራይ ክልልም ጉዳይ የሚፈታበት መንገድ ደስ ይላል። የወሰንን ጉዳይ ይነሳል። እዚህ ጋር ብዙ የሚያጨቃጭቀን የኤርትራ ጉዳይ እንኳን ተፈታ አይደለም ወይ? ስለዚህ የህዝብ ኑሮ እንለውጥ እንደ ሀገር ነው እኮ ማሰብ ያለብን ይላሉ። ይኸውላችሁ ዛሬ የሚደበቁት የት እንደሆነ ታውቃላችሁ። ቃል በቃል የጸገዴን ምሳሌ ያነሳሉ። ለምሳሌ እንግዲህ ብዙ ያኔ ትልቅ መነገጃም ሆኖ መባያም ሆኖ የነበረውን ጉዳይ የጸገዴን ጉዳይ ያነሱና እንደው አንተ ውሰደው ተባብለው ሁለቱም ያሉበትና ዛሬ ሁለቱም ኃይሎች በተቃራኒ ቆመው ለውጡን የሚታገሉበት የጋራ ፕሮጀክት እናደርገዋለን ብለው ቃል የሚገቡበት መድረኩ ላይ በጀቱ ለነሱ ይሰጥ ህዝቡ ያለውን ጉዳይ ያነሱና እኛን ጨርሰዋለን የተባለውን ጉዳይ አንስተው በዚህ ደረጃ ቅንነታቸውን ወይ ደግሞ በጣም ተገቢ የሆነ ቢተገበር የሚያጓጓ ቃል እሳቸው የተናገሩት ብለን እስክንጠራጠር ድረስ የጸገዴን ጉዳይ የወሰን ጉዳይ ትልቁ የምንባላበትን ጉዳይ እንደዚህ ሲያነሱት እንሰማለን። ወሰን ቅድም ደሜ ያለው ግን ከተል ጥሩ ይመስለኛል። የወሰን ብዙ የሚያጨቃጨቀን ነው ያልወስድም። የኤርትራ እንኳን የተፈታ ምን ነካችሁ እንዴ? የኤርትራ ፈተንስ እዚህ ወልቃይት ራያ ማንሳታችን ጥሩ ነው፣ ግን ይሄ ችግር ነው ወይ? ለኛ ትልቅ ችግር አድርገን አንወሰድ ፕሊስ። አማራ ክልል ቢሄድ ኦሮሚያም ወይ ሊጠጋ ነው እየተባለ ነው እንጂ በተለያየ ቦታ ወደ ኦሮሚያም ቢሄድ ምንድነው ችግሩ? የህዝቡን ኑሮን ለውጥ እንዳለው ነው። አንድ አገር ኮነን ሻሽመኔ መጥቼ ብሰራ ልትቀጠቅጡኝ ነው? ምንድነው ችግሩ? አስተሳሰባችን እኮ ነው እንትን የሆነው። ህዝቡን እንጥቀም። ራሳችን ነው ያከረር ነው ባይዞ የህዝቡ ላይ እኔም ማቀዋለሁ። ይሄ ጸገዴ እየጨረስኩኝ ነው። ጸገዴ የመንገዴ ምናምን ይነሳል መሰረተ ልማት አንድ ጎጥ
ውይይት ከአብይና ገዱ ከተስማሙ በኋላ ወደ ኖርዝ ሄደው ማለት ነው ህዝቡን ሲያስረዱ አባይና ገዱ ህዝቡ ላይ አንድ ቆጥ ነው እኛ እንደዚህ የጋራ ፕሮጀክት የልማት ያስብነው እንደዚህ ነው ብለው ሲያነሱላቸው ለኔ ሪፖርት ያደርጉልኝ ያው ልዩነት እንዳለ ያውቃሉ የጋራ ፕሮጀክት አይደለም መሆን ያለበት ክልላችን የትግራይ ክልል ማለት ለኛ የሚመድብልን ገንዘብ ለነሱ ይስጣቸው ለአማራ ክልል ማለት ነው ለዛ ጎራባች ለምን ልዩነት አለ ብለዋል ራሱ ህዝብ አብረን እኮ የታገል ነው ለምን እኛ ጋር አሁን ግን ልዩነት አለን ስለዚህ ለኛ የምትሰጡት የጋራ ፕሮጀክት ብቻ ሳይሆን የኛ በጀት ይሰጣቸው ነው ያለው ህዝቡ እስከዚህ ድረስ በራሱ እንትን ያደርጋል አመራሮች ያላል ነው የማንለው ማለት ነው ህዝቡ የህዝብ አናንሳ ባካቸው ይሄን ህዝብ ይዘን ደግሞ ማንፈታው ነገር ሊኖር አይችልም ስለዚህ